ሰላም ጤና ይስጥልኝ ኢትዮጵያውያን። እኛ ኢትዮጵያውያን ስንተርት ከፈጣሪ ጋር አይጣሉም፣ ከንጉስ ጋር አይመክሩም እንላለን። ዛሬ ግን ዝናና ሀብት አሳውሯቸው የሁሉ ፈጣሪ በአምላክ ላይ እጃቸውን ያነሱና የዘለፉ 10 ሰዎችን ታሪክ እናያለን። አንደኛ፣ ከኢየሱስ እንበልጣለን። ይህንን የተናገረው በአንድ ወቅት ጆን ሌኖን የተባለ የቢትልስ የሙዚቃ ግሩፕ ጊታሪስትና ድምፃዊ ነበር። በ1960ዎቹ ዘ ቢትልስ የተሰኘው ባንድ ዓለምን እያወዛወዘ ነበር። ጆን ሌኖን ደግሞ የቡድኑ ድምፃዊና ጊታሪስት ነበር። ጆን ሌኖን የዝናው ማማ ላይ ሳለ አንድ ቀን ይህንን ተናገረ። ክርስትና ይጠፋል፣ አሁን እኛ ከኢየሱስ ክርስቶስ ይልቅ ታዋቂ ነን በማለት ተናገረ። ይህ ንግግር በዓለም ላይ ያሉ ክርስቲያኖችን ያስቆጣና እጅግም ያሳዘነ ነበር። ከዓመታት በኋላ በ1980 ዓ.ም በጥበቃና በጥገና ሥራ ይኖር የነበረ አንድ ታታሪ ሰው ነበር። ሲበዛ የቢትልስ አድናቂ ነበር። ስሙም ማርክ ቻፕማን ይባላል። ታዲያ አንድ ቀን ሌኖንን ያገኘዋል። ከዚያም በደስታ አድናቆቱን ገልጾ አልበም ላይ ፈርምልኝ ካለውና ካስፈረመው በኋላ አመስግኖ ጉዞ ሲጀምር ቻፕማን ሽጉጥ ከኪሱ በማውጣት ጥይቱ እስኪያልቅ ሌኖን ላይ ያዘንበዋል። ሌኖንም ከመቅጽበት ሕይወቱ ያልፋል። ጆን ሌኖን በገዛ አድናቂው በ5 ጥይት ተተኩሶበት ሲሞት ያለው ሀብት $700 ሚሊዮን ነበር። ምን ዋጋ አለው? በፈጣሪ ላይ መዘበት ትርፉ የማይበሉትን መሰብሰብ አይደል? በጣም የሚያሳዝነው ደግሞ መሞቱ ብቻ አይደለም። የሌኖን ታሪክ ሲነሳ ለሙዚቃ ካደረገው ነገር በላይ በፈጣሪ ላይ የተናገረው ትዕቢት አሁንም ድረስ በታሪክ ተመዝግቦ መኖሩ ጭምር ነው። መጨረሻዬን አሳምረው ነው። ሌላ ምን ይባላል? ሁለተኛ፣ አምላክም ቢሆን አይከለክለኝም ያለው ታንክሬዶ ኔቭስ የብራዚል ፕሬዝዳንት። በ1985 የብራዚል ፕሬዝዳንት ለመሆን የተቃረበው ታንክሬዶ በምርጫ ቅስቀሳው ወቅት 500,000 ድምፅ ካገኘው እግዚአብሔር እንኳን ከስልጣኔ አይነቀንቀኝም ሲል ተናግሮ ነበር። ቃሉን ተናግሮ ሳይጨርስ ምርጫውን አሸንፎ የቃለ መሐላ ቀኑ ሲቃረብ በድንገት በሆድ መሰቃየት ይጀምራል። በ7 ቀናት ውስጥ 7 ቀዶ ጥገና ተደረገለት። ነገር ግን ምንም ሊረዳው አልቻለም። ስልጣን ላይ ሳይቀመጥ በታላቅ ስቃይ ሕይወቱ እንዲያልፍ ሆነ። ስልጣን ከፈጣሪ መሆኑን የዘነጋ ሰው አሳዛኝ ፍጻሜ ይህ አይደለም? ሶስተኛ፣ አምላክ እንኳን ሊያሰጥማት አይችልም። መቼም ታይታኒክን የማታውቁ የላችሁም። ይህንን የተናገረው ቶማስ አንድሪውስ የተባለው የታይታኒክ መሐንዲስ ነው። የታይታኒክ መርከብ በወቅቱ የቴክኖሎጂ ጥግ ተደርጋ ትታይ ነበረ። መሐንዲሱ ቶማስ ይህችን መርከብ እግዚአብሔርን ቢሆን ሊያሰጥማት አይችልም ብሎ በድፍረትና በትዕቢት ተናግሮ ነበር። ታዲያ መርከቧ በመጀመሪያ ጉዞዋ በበረዶ ግግር ተመታ ስትሰምጥ ቶማስም አብሮ ሰጥሟል። ይህ ታሪክ የሰው ልጅ ጥበብ ከፈጣሪ ጥበብ ጋር ሲነጻጸር ምን ያህል ኢምንት እንደሆነ ለዓለም ትልቅ ትምህርት አልሰጠም ትላላችሁ? አራተኛ፣ የአንተ ኢየሱስ አያስፈልገኝም ስትል የተናገረችው ማርሊን ሞንሮ። መቼም ይህችን የሆሊውድ እንቁ የማያውቅ የለም። ማርሊን በውበቷና በዝናዋ ዓለምን የገዛች ትመስል ነበር። ውበትና ጥበብ አሟልቶ የሰጣት አክተርና ሞዴል ማርሊን ሞንሮ ከመሞቷ 1 ሳምንት በፊት ታዋቂው ክርስቲያናዊ ሰባኪ ቢሊ ግርሃም ሊያማክራትና ወደ ፈጣሪ እንድትመለስ ሊነግራት ቢሞክርም እሷ ግን የአንተ ኢየሱስ ለኔ አያስፈልገኝም በማለት በሯን ዘጋችበት። ከጥቂት ቀናት በኋላ ግን ያ ሁሉ ዝናና ውበት ሳይረዳት በገዛ ቤቷ ውስጥ ብቻዋን ሕይወቷ አልፎ ተገኘች። ውስጧ ባዶ የነበረው ዝነኛ ሴት መጨረሻዋ በባዶ ቤት አልጋዋ ላይ እንዳለች በ36 ዓመቷ ሞቶ መገኘት ሆነ። አምስተኛ፣ ቦን ስኮት ወደ ሲኦል የሚወስደው መንገድ። ቦን ስኮት አውስትራሊያዊ ዓለም አቀፍ ዝነኛ ዘፋኝ ነበር። በ1979 ሃይዌይ ቱ ሄል ወይም ወደ ሲኦል የሚወስድ መንገድ የሚለውን ሲዘፍን የብዙዎችን ልብ በድንጋጤ ሞልቶ ነበር። ሲኦል እየመጣው ነው፣ ማንም አያስቆመኝም እያለ ይፎክር ነበር። የሚገርመው ነገር ይህንን ዘፈን ከዘፈነ ከጥቂት ወራት በኋላ በአልኮል መመረዝ በ33 ዓመቱ ወደ ዘፈነለት ሲኦል የራሱ የሞት መንገድ አድርጎ ሄዷል። ስድስተኛ፣ ካዙዙ ብራዚላዊው ዘፋኝ ለአምላክ የተተፋ ጭስ። ካዙዙ በኮንሰርት ላይ ያለ የሲጋራ ጭስ ወደ ሰማይ በመንፋት አምላክ ሆይ ይሄ ላንተ ነው በማለት ተሳልቆ ነበር። ይህ ድርጊት በብዙ አማኞች ዘንድ ትልቅ ድፍረት ተደርጎ ታይቷል። ብዙም ሳይቆይ በኤድስ ተያዘ።
በሽታው ሰውነቱን እጅግ አርክሞት መጨረሻው ከፍተኛ ህመምና ስቃይ የተሞላ ነበር። ገና በዝና ማማ ላይ እያለ በ32 ዓመቱ ሲሞት የተናገረው ቃልና የደረሰበት ስቃይ እስካሁን ድረስ እንደ ትልቅ ማስጠንቀቂያ ይነሳል። ካዙዙ በሞቱ አልጋ ላይ ሆኖ መናገር እየተቸገረ ጌታዬ፣ እኔ ካዙዙ ኃጢአተኛ ነኝ፣ አንተም በልቤ ተቀብያለሁ እያለ ደጋግሞ ይጸልይ ነበረ። የምትከታተለውን ነርስም ከመጽሐፈ ሕዝቅኤል እንድታነብለት ደጋግሞ ይጠይቅ ነበር። ፈጣሪ ይቅር ባይ ነውና ጸሎቱን እንደሚሰማ ተስፋ እናደርጋለን። 7ኛ የካምፒናስ ወጣቶች። ይህ በ2005 ዓ.ም በብራዚል ውስጥ የተከሰተ ነው። ወጣቶቹ በመኪና ሊሄዱ ሲሉ አንደኛዋ እናት ልጇን ወደ መኪናው እየሸኘች እግዚአብሔር ከእናንተ ጋር ይሁን ትለዋለች። ልጇን መልሶ ለሱ ቦታ የለንም፣ ከፈለገ ሻንጣ ውስጥ ይግባ ብሎ ይመልሳል። መጓዝ ከጀመሩ ከደቂቃዎች በኋላ መኪናው እጅግ ከባድ አደጋ ደረሰበት። አደጋው እጅግ ዘግናኝ ከመሆኑ የተነሳ መኪና በራሱ መሆኑ አይለይም ነበር። ታዲያ ሁሉም ወጣቶች በዚህ አደጋ በቅጽበት ሲሞቱ፣ እጅግ የሚገርመው ነገር ግን ከኋላ የተጫነው ሻንጣ አንዳችም አደጋ ሳይደርስበት ንክች ሳይል መገኘቱ ነበር። ካርቶን ውስጥ ያሉት 30 እንቁላሎች ውስጥ አንድም እንቁላል ሳይሰበር መገኘቱ ደግሞ ክስተቱን የበለጠ አስደማሚ ያደርገዋል። 8ኛ ክርስቲን ሄዊት፣ የጀማይካዋ ጋዜጠኛ። ክርስቲን መጽሐፍ ቅዱስን መጥፎ መጽሐፍት በማለት በአደባባይ ተሳድባ ነበር። ይህ ንግግሯ በሃይማኖታዊ ማህበረሰብ ዘንድ ከፍተኛ ቁጣን ቀሰቀሰ። ይህ እየሆነ ያለው በ2006 ዓ.ም ነው። በመኪና ውስጥ ሞታ ተቃጥላ ስትገኝ ግን ቅጽበት አልፈጀባትም። አስከሬኗን ለማየት እጅግ አስቸጋሪ ነበር። የቃላት ድፍረትና የፍጻሜው አስከፊነት ብዙዎችን ያስገረመ ታሪክ ሆኖ ተመዝግቦ ይኖራል። 9ኛ የሶቪየቱ መሪ ሌኒን። ሌኒን በሩሲያ አብዮት ወቅት አምላክ የለም የሚል አስተሳሰብን በኃይል ለማስፋፋት ይሞክር ነበር። አብያተ ክርስቲያናትን እያፈረሰ አማኞችንም እያሳደደ። ነገር ግን መጨረሻው ሲቃረብ ንግግር አጥቶና እንደ ሕፃን ልጅ ረዳት ጠባቂ አስፈልጎት በታላቅ ስቃይ እንዲሁም በውርደት ነበር ሕይወቱ ያለፈው። የገነባው የክህደት ስርዓትም ውሎ አድሮ ዛሬ እንደምናየው ፈርሷል። 10ኛ ሮበርት ፍሮስት። ይህ ሰው የብራዚል ዝነኛ የጥበብ ሰውና የተከበረ አምባሳደር ነበር። ሮበርት ፍሮስት የተባለው ዝነኛ የጥበብ ሰውና አምባሳደር በታዋቂነት ወቅት እንዲህ ብሎ ነበር። እግዚአብሔር ካለ ይምጣና ፊት ለፊቴ ይቁም ብሎ ተሳልቆም ነበር። በሚቀጥለው ቀን በደረሰበት የመኪና አደጋ በዘግናኝ ሁኔታ ሕይወቱ ወዲያውኑ ሊያልፍ ችሏል። ይህ ታሪክ ፈጣሪ መፈታተን መጨረሻው ሞት እንደሆነ በላቲን አሜሪካ ዘንድ ሁልጊዜም እንዲነገር ሲያደርግ ይኖራል። ክቡራትና ክቡራን፣ እነዚህ 10 ታሪኮች የሚያስተምሩን አንድ ትልቅ እውነት አለ። የሰው ልጅ ምንም ያክል ዝና፣ ጥበብና ሀብት ቢኖረው ሁሉን ከፈጠረ አምላክ በላይ ሊሆን አይችልም። እነዚህን ታሪኮች ስንሰማ ድንገተኛ አጋጣሚዎች ናቸው ወይስ መለኮታዊ ቅጣት? እናንተ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎችም አጋሩ። በሚቀጥለው ቪዲዮ እስከምንገናኝ ባላችሁበት መልካም ነገር እንዲሆንላችሁ ተመኘው።